በኦፕታ መረጃ መሰረት ሶስተኛ ባለድል ሊሆን እንደሚችል የተገመተው ቡድን ማን ነው? ይህ ቡድን 24.0% አውሮፓ ሻምፒዮንስ ሊግ ዋንጫን የማሳካት እድል አለው ተብሏል። በኦፕታ መረጃ መሰረትም ይህ ቡድን በአውሮፓ መድረክ ስም ያለው ድል ማስመዝገብ አለመቻሉና ከድሉ ባለፈ አሁን ላይ ያለው ወቅታዊ የተጫዋቾች ጥራት ሶስተኛ ዝቅተኛ ግምት ያገኘ ቡድን እንዲሆን አድርጎታል። እያወራን ያለነው ስለ አርሰናል ተጋጣሚ ስለሆነው ስለ ፓሪስ ሴን ዠርመን ነው። በመድረኩ ብዙ ስም የሌለው ፒኤስጂ ለፍጻሜ ደርሶ ዋንጫውን የማሳካት ምጣኔው ከባርሰሎና በላይ ከኢንተር ሚላንና ከአርሰናል በታች ስለመሆኑ ኦፕታ በትንታኔ መረጃው መሰረት አስደግፎ አስቀምጧል። የሉዊስ ኤንሪኬው ፒኤስጂ አሁን ላይ የማይታሰበውን ድል ያስመዘገበ ቢሆንም በግማሽ ፍጻሜው መንገድ ላይ የሚቀርበት እድል ስለመኖሩ ማሳያዎች ብዙ ናቸው ሲል ኦፕታ ግምቱን አስቀምጧል። የአውሮፓ ሻምፒዮንስ ሊግ መልስ ጨዋታዎች ከተደረጉ በኋላ ብዙ ጉዳዮች ተስተናግደዋል። ስለ አሰልጣኞች ስንብት ተወርቷል። ስለ ተጫዋቾች ፊርማ ኮንትራት ማደስ በሰፊው ተነግሯል። ቻምፒየንስ ሊጉ የዋንጫ ጥማታቸውን ሊያረኩ ይችላሉ ወደ ተባሉት ሁለተኛና አንደኛው ክለብ ከማምራታችን በፊት ከቻምፒየንስ ሊጉ ፍጻሜ ጨዋታዎች መልስ በአርሰናል፣ በኢንተር ሚላን፣ በባርሰሎናና በፒኤስጂ ቤት አዳዲስ ዜናዎች ተሰምተዋል። ባርሰሎና ላይ አሰልጣኝ ሃንሲ ፊሊክ የላማሲ አካዳሚን ማጠናከር ስለሚቻልበት ሁኔታ ሐሳባቸውን በይፋ ጠይቀዋል። ፒኤስጂ ለፍጻሜ የሚፋለም ከሆነ ዳጎስ ያለ ገንዘብ ሽልማት ይበረከተልታል ሲል ለተጫዋቾች ቃል ተገብቷል። ኢንተር ሚላን የተጫዋቾች ኮንትራትን አራዝሙልኝ ድርድር ውስጥ ገብቷል። አርሰናል የሚካኤል አርቴታውን ብቃት ሲያመሰግንም ሰንብቷል። ላለፉት 6 ዓመታት ለምን እንደታገሱት ማሳያ አድርገው ድሉን ጽፈውታል። አርሰናሎች በሩብ ፍጻሜ ማድሪድን ከሸኙ በኋላ የማድሪዱ አለቃ ካርሎ አንቸሎቲ ከኃላፊነታቸው ሊነሱ እንደሚችሉ ፍንጮች ተሰጥተዋል። በምትካቸውም የርገን ክሎፕ የሚሸሙበት እድል ስለመኖሩ ጭምጭምታዎች እየተሰሙ ነው። አሁን ወደ ኦፕታ ግምት ልመልሳችሁ። ሁለተኛው ዋንጫን ያነሳል ተብሎ የተገመተው ቡድን ይህ ቡድን 25.5% ነው እድል አለው ተብሎ የተሰጠው። በ2010 የመጨረሻውን ዋንጫ ያሳካበት ዓመትም ነበር። ይህ ታሪክ 15 ዓመት አስቆጥሯል። ግን ክለቡ ዳግም ተነስቷል። በፊሊፖ ኢንዛጊ ዘመን እያወራን ያለነው ስለ ኢንተር ሚላን ነው። ኢንተር ሚላኖች በ2010 በጆዜ ሞሪኒዮ ዘመን የመጨረሻውን ሻምፒዮንስ ሊግ ዋንጫን አሳክተዋል። ከዛ በኋላ የአውሮፓ መድረክ ክዷቸው ቆይቷል። አሁን ያንን ታሪክ ለመቀልበስ ይመስላል ጠንክረው እየሰሩ ያሉት። እናም ኢንተር ሚላን ባርሰሎናን ጥሎ በማለፍ በፍጻሜ ዋንጫ ይገናኛሉ ተብለው ከታሰቡት ክለቦች መካከል አንዱ ሆኗል። ኢንተርናዚዮናሎች ይህንን ድል የሚያሳኩ ከሆነ ደግሞ በምድብ ጨዋታ ምንም ግምት ሳይሰጠው ዋንጫን ያሳካ የመጀመሪያው ቡድን ሆኖ ስሙ በታሪክ መዝገብ ላይ ይሰፍራል። በኦፕታ ሱፐር ኮምፒውተር መረጃ መሰረት 28.7% ሻምፒዮንስ ሊግ ዋንጫን ያሳካል የተባለው ቡድን አርሰናል ነው። መድፈኞቹ ሳይታሰቡ ሲሆን እዚህ የደረሱት በተለይም ሪያል ማድሪድን ጥለው ያለፉበት መንገድ ብዙዎችን አነጋግሯል። ይህንን ተከትሎ ከፍተኛ ግምት ተሰጥቷቸዋል። ምንም አይነት ዋንጫ ሳያሳኩ በዓለም በርካታ ሻምፒዮንስ ሊግ ጨዋታ በማድረግ የሚታወቁት አርሰናሎች ዘንድሮ ይህ ድርቅ እንደሚለቃቸው ተጠብቋል። 199 ጨዋታዎችን በሻምፒዮንስ ሊጉ ያደረገው አርሰናል በ2006 የፍጻሜ ተፋላሚ ከመሆኑ ውጪ እዚህ ገባ የሚባል ፉክክር ያሳየ ቡድንም አይደለም። እናም አሁን ታሪክ ሊቀይር ከፍተኛውን ድርሻ ለዚህ ቡድን ተሰጥቶታል። ኦፕታ አርሰናል የዋንጫ ባለቤት ይሆናልም ብሏል። ሌሎቹ ክለቦች ከነሱ አንጻር ዝቅ ያለ ግምት ነው የተሰጣቸው። ይህ ለምንና እንዴት ሊሆን ቻለ? በወፍ በረር በመቃኘት መረጃዎችን ለማመልከት ሞክሯል። ነገር ግን ከዚህ ዋንጫ ድል በፊት ሁሉም ቡድኖች የ180 ደቂቃ ፍልሚያ አለባቸው። ይህ ፍልሚያ ሲታለፍ ያኔ 50-50 ድል ይዞ ነገሩ በደንብ መገለጥ ይጀምራል። እስከዚያው ግን የኦፕታን ትንተና ከመቀበል ውጭ አማራጭ ያለ አይመስልም።